በዚህ ታላቅ ደብር ዱጋ ሲያስተምሩ የነበሩ ታላቁ የሃይማኖት አርበኛ በጊዜውም ጊዜ ለቤተ ክርስቲያን ጠበቃ ሆነው ቤተ ክርስቲያኗን ሲያገለግሉ ሙቀት ነው ዋይ ነው ሳይሉ ከኛ ጋር የነበሩ ዛሬ ከ20 ዓመት በኋላ እግዚአብሔር ፈቅዶላቸው በዚህ ቦታ ተገኝተዋል። እሳቸውም መልአከ ሳህሉ ማተቤ ይባላሉ። በአሁኑ ሰዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በገነተ ኢየሱስና ገነተ ማርያም አብያተ ክርስቲያናት የትምህርት ክፍል ሆነው ቤተክርስቲያናቸውን እያገለገሉ ያሉ ተተኪ ደቀ መዛሙርትን እያፈሩ ያሉ ናቸውና እስኪ እንኳን ደህና መጣችሁ በሏቸው። አባታችን እንኳን ደህና መጡ። እንግዲህ ተመልከቱ፣ እግዚአብሔርን የሚወድ ሰው የሚያየው እግዚአብሔርን ነው። ሌላም ደግሞ ታላቅ ሊቅ ተገኝተዋል። ዛሬም ከደብረ ሮሃ ከላሊበላ ሊቃውንት አንዱ የሆኑ የነታ መልአከ ደብረ ሲና ፀሐይ ዛሬም እዚህ በእውነት ቦታ ታላቅ ቦታ ነው። እንኳን የጋራ እንስማማም እንብላ ሲሉት እንብላ የሚል ማህበረሰብ የሚያሸንፍበት ስለሆነ የኮሚቴው የመስተንግዶ ኮሚቴው ባካችሁ ከልውትና ከሎጊያ ከሰመራ የመጣችሁ እንግዶቻችን ጸበል ጸዲቁን ቅመሱልን ነው የሚሏችሁ። መጀመሪያ ግን ለነፍሳችሁ ተመገቡ። እንብላችሁ እንብላ አትብሉ። አንድ ነገር ልንገራችሁ። አብላይ ያለን በላ አውጣኝ ያለ ወጣ አውጣኝ ያለም ወጣ ተኝቶ የተገኘ አሳማ ተበላ። አሁን አውጣኝ ነው የምትሉት ወይስ እንደ አሳማ እንብላ ነው የምትሉት? ምን ነው የምትሉት? አውጣኝ ይሻላችኋል። ባይሻላችሁም ሳይትወዱ በግድ ይሻላችኋል። አውጣኝ ማለቱ ነው የሚያዋጣው። አብላኝ ማለቱ ተበልቶ ማለቅ ስላለ ሌሎች የአድባራትና ገዳማት አስተዳዳሪዎች እንግዲህ ስም በመጥራት ገመድ እየጎተትን አናሰለቻቸውም። አጠር ባለ መልኩ ነው። የአድባራትና ገዳማት አስተዳዳሪዎች፣ የደብሩ ሊቃውንተ ቤተ ክርስቲያን፣ የደብሩ ሰበካ ጉባኤ፣ የደብሩ የእድሳት ኮሚቴ፣ የደብሩ የሰንበት ትምህርት ቤት ወጣቶች መዘምራን፣ እንዲሁም ከሩቁም ከቅርቡም እግዚአብሔር ጠርቷችሁ እግዚአብሔር ፈቅዶላችሁ በአውደ ምሕረቱ እንድትቆሙ እግዚአብሔር እንድታመሰግኑ በረከት እንድትቀበሉ የመጣችሁ ምዕመናን፣ ምዕመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትን ጭምር እንደምን አደራችሁ? እንደምን ቆያችሁ? እንደምን አላችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ለሥጋችን እረፍት የሞት ምሳሌ ከሆነው እንቅልፍን አንቅቶ በምሕረት ክንዱ ዳብሶ ሕይወት ዘርቶ በቅድስናው ስፍራ በአውደ ምሕረቱ ቁመን የቃል ኪዳኑን ታቦት እንድናከብር ሳይሆን እንድንከበርበት በአውደ ምሕረቱ በቤተ መቅደሱ ቁመን ልናስቀድስ ሳይሆን ልንቀደስ የጠራን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ክብር ምስጋና ለእርሱ ይሁን። እንኳን አደረሳችሁ። ወንዘ ትፈትል ወርቀ ወሜላተ አሰራያ ገብርኤል ግብታ
ይህ ዕለት ታላቅ ዕለት ነው። አባቶቻችን ነቢያት የቆጠሩትን ሱባኤ የተናገሩትን ትንቢት የተፈጸመበት በነቢያት አድሮ ይናገር የነበረ እግዚአብሔር የሰጠውን ተስፋ እውን ሊሆን እርቅ ሊጀመር ስደተኛው የአዳም ልጅ ከስደት መልሶ ወደ ገነት ሊያስገባው መልአኩ ቅዱስ ገብርኤል አለ። ተናጋሪው ቅዱስ ያሬድ ነው። ሌሊት ሊቃውንቱ ሲዘምሩት አድረዋል። እነሆ ድንግል ማርያም ሐሩና ወርቁን አስማምታ ስትፈትል ባላወቀችው ባልጠረጠረችው ሰዓት የእግዚአብሔር ሰው መሆን በእግዚአብሔር መመረጥ ስራ መፍታት የለምና ስራን ከመቤታችን እንማራለን። ትህትናን ከመቤታችን እንማራለን። በእምነት ጸንቶ መኖርን እግዚአብሔር ተስፋ አድርጎ እግዚአብሔር በጸሎት መጠየቅን ከመቤታችን እንማራለን። በወርቅ ወንበር ቁጭ ብላ ያቺ በእናት አባቷ ለ3 ዓመት የቆየችው ብላቴና እግዚአብሔር በቤተ መቅደስ እንድትኖር ንግግሯ ኃጢአት ከሚስማማቸው ኃጢአት ከሚፈራረቅባቸው ጋራ ሳይሆን ዕለት ዕለት ሕዝቡ ከሚናዝዙ እግዚአብሔርን ከሚያመሰግኑ መላእክት ጋራ ለመኖር የተመረጠችው ድንግል ማርያም በቤተ መቅደስ ቁጭ ብላ ባለችበት ሰዓት አለ ቅዱስ ያሬድ ሐርና ወርቁን አስማምታ ስትፈትል ድንገት ወትሮ የምታውቀውን መልአክ ሳይሆን የማታውቀውን መልአክ ወትሮ ያወቀችው ለመጀመሪያ ጊዜ ሌላ መልአክ ነበረ። ከምድር ከፍ አድርጎ ከሰማይ ዝቅ ብሎ በቀኝ ክንፉ ጋርዶ ኅብስተ ሕይወት ጽዋ መድኃኒትን መግቧት የሄደው ፋኑኤል የሚባል መልአክ ነበረ የምታውቀው። እሷ በቤተ መቅደስ ቁጭ ብላ ስራ በምትሰራበት ጊዜ ግን የማታውቀው ቋንቋ የማታውቀው መልአክ ተገለጸ። አለን ቅዱስ ያሬድ ወንዘ ትፈትል ወርቅ ወሜላተ ወርቅና ሜላት ለቤተ ክርስቲያን ማይፈት የመንጦላይት መጋረጃ የሚሆን ደብተራ ኦሪቱን ቤተ መቅደስን የሚያጥቡ የሚያገለግሉ አባቶች ካህናት ለብሰው እግዚአብሔርን የሚያመልኩበትን ልብስ እየፈተለች በነበረችበት ሰዓት ተፈሥሒ ፍሥሕት ኦ ምልዕተ ጸጋ። ይህን ቋንቋ ለእመቤታችን አዲስ ቃል ነው። ይህን ቋንቋ ሰምተው አታውቅም። ወንጌላዊ ቅዱስ ሉቃስ አብራርቶ የሉቃስ ወንጌል ምዕራፍ 1 ቁጥር 26ን ስንመለከት ወበሳድስ ወር ተፈነወ ገብርኤል መልአክ እሱ ምን ገልጾ እኮ ነው እንዲህ ነው።
ስሙን ገልጾ ስሙን የማያውቁትማ ያደናግራል። ጾመኛውን ጾም ያሽራል። ጸሎተኛውን ጸሎት ያስተዋል። በቅድስና ሕይወት የሚኖረውን ከቅድስና ሕይወት ያስወጣል። ስለዚህ የእግዚአብሔር ማደሪያ ዓለም ከመፈጠሩ በፊት በአምላክ ልቦና ታስባ የነበረችው የያዕቆብ መሰላል የእግዚአብሔር ዙፋን ቤተ መቅደስ የእግዚአብሔር ማደሪያ እንድትሆን እግዚአብሔር የመረጣትን ድንግል ማርያምን ደስ ያለሽ ሆይ ደስ ይበልሽ ብሎ ሲያናግራት ማይተረከብ ከዘከመ ዝምስራት እንዲህ አይነቱ ቋንቋ ከየት አገኘኸው? እንዴትስ ምድር ያለ ገበሬ ሴት ያለ ወንድ ለመሆኑ ትጸንሳለችን? ክርክሩ ተጀመረ። ክርክሩ የኃጢአት አይደለም። ክርክሩ የእምነት ነው። ክርክሩ የሃይማኖት ነው። ሀልዮ ስለሌለባት ድንግል በሕሊና ወድንግል በሥጋ በሐሳቧም ድንግል በሥጋዋም ድንግል ድንግልናን ከእናትነት እናትነትን ከድንግልና ጋር አስተባበራ በአሳች ፍጡር ያይደለ በጠባቅ ፍጡር የምስራቹን የሰማችበት የምስራቹን በድንግል ማርያም አማካይነት የሰማንበት ዕለት ነው። እንኳን ደስ አላችሁ። ተፈሳ ወታሴ ወዘመደው ባለመያ በመንፈስ ቅዱስ ቃል ተመርቶ ያለ 5500 ዘመን በአጋንንት እስራት ታስሮ ነፍሱን በሲኦል ሥጋውን በመቃብር ተቆራኝቶ ይኖር የነበረው የአዳም ልጅ ሁሉ ሰምቶት የማያውቅ ደስታ የሰማበት ዕለት ነው። ይህ ዕለት እግዚአብሔር ሊታረቅ ሥራ የጀመረበት ነው። እግዚአብሔር ጋር ልታስታርቅ የምስራች የሰማችበት ነው። ምስራች የተሰማበት ዕለት ነው። ይህ ዕለት ለዚህ ነው ቅዱስ ያሬድ ጠቅለል አድርጎ ወንዘ ትፈትል ወርቀ ወሜላተ አስተርአያ ገብርኤል ግብተ ድንገት ባላወቀችው ባልጠረጠረችው ሰዓት ደስ ያለሽ ሆይ ደስ ይበልሽ ብሎ የምስራቹን የነገራት በሀገራችን ቋንቋ ሰዎች ተጨንቀው ሰዎች ተጠበው ግራ ገብቷቸው ወዳጆቻቸው ክዷቸው አግኝተው አጥተው እነዚህ ሰዎች ሰው የለኝም እግዚአብሔር ትቶኛል እግዚአብሔር ርቆኛል ብለው ተስፋ በቆረጡበት ጊዜ ኢትዮጵያውያን አነጋገር ያውቃሉና የምስራች ሲሏቸው ምንድን ነው የሚሏቸው?
ብሎ አታውቁትም። ምስር አይበቅልበትም ሀገሩና ምስር ብሉ ይሏቸዋል። ምስር ታውቁታላችሁ፣ ግን አታውቁትም። ምስር የቅዱሳን ምግብ ነው። ቅዱሳን ቆንጥረው የሚመገቡት የሚሰንቁት ነው። ምስር ሰውን የሚያጠነክር ነው። ቋንቋ ኢትዮጵያውያን ቋንቋቸው ሲናገሩ መርጠው ነው የሚናገሩ። ምን መናገር እንዳለ ወገኖች ዛሬ ግራ ገብቶናል። የምንናገረውን የማናውቅ መንገዳችን ስተናል። ሁላችን ላይ የቅሉ ሆኗል። ነገር ግን ዛሬ ከእመቤታችን እንማራለን። በቤተ መቅደስ ኑሪ በተባለችበት፣ እዚህ ትሆኛለሽ በተባለችበት የሰው ድምፅ ሳይሆን የካህናት ድምፅ ዝማሬውን እንገነሊ ተውዳሴ ድንግሎች ብለው በሚዘምሩበት በሚያመሰግኑበት ቦታ ላይ ድንግል ማርያም እሷ ለእሷ መሆኑን አታውቅም። እሷ የምታውቀው አንድና አንድ ብቻ ነው። እሱም ጸሎት መጸለይን፣ ቅዱሳት መጻሕፍት ማንበብን፣ ከዚያ በኋላ ደግሞ እግዚአብሔር የሚገለገልበትን የሚመሰገንበትን መለያ የሆነውን የክብርን ዕቃ ልብሰ ተክህኖ በዘመኑ ቋንቋ እየፈተለች ለቤተ እግዚአብሔር ታበረክትበት በነበረ ሰዓት ነው። ለስራ ፈት እግዚአብሔር አይገለጽም፣ አይምሰልም። ስራ ለሚፈቱ ከሃይማኖት ወጥተው ወሬን ለሚያቀነባብሩ እግዚአብሔር አይገለጽ። አትታለል፣ አይምሰልም። ከእግዚአብሔር ስትሆን የእግዚአብሔር ድምፅ ትሰማለህ። እግዚአብሔርን ደጅ ስትጠና እግዚአብሔር መልአኩን ይልክልሃል፣ የምስራቹን ያሰማል። ድንግል የምስራቹን ሰማች። አባቶቻችን ተፈጸመ ተስፋው በማርያም ድንግል ያለ 5500 ዘመን የተነገረው ትንቢት የተቆጠረው ሱባኤ ተፈጽሞ ሰውና እግዚአብሔርን የሚታረቁባት፣ ሰውና መላእክት አንድነት የሚፈጥሩባት፣ ዝማሬ የሚያቀርቡባት ያቺ ትንሿ ብላቴና ዘይክሉ ሰማይ ወምድር አግምሮቶ አግመረቶ ድንግል በማኅፀና ሰማይና ምድርን የማይችሉትን ጌታ አንዷ ትንሿ ብላቴና ለእናትነት መረጣት። ለመመረጥ ምን እናድርግ? ለመቀደስ ምን እናድርግ? የጎደለንን ነገር ለማግኘት ከማን ጋር እንኖር? ከእግዚአብሔር ጋር ነው። ሌላ ምርጫ አይደለም። ይተሳ ለነቢየ እግዚአብሔር ዳዊት ሊዮ እግዚአብሔር ይሰኝ ለእኔ ሳለ ምርጫውን ለየእግዚአብሔር መከተልን ይሻለኛል። አዎ ይሻላል። ለሥጋ በረከትን ለነፍስ ድህነትን ከሚሰጥ እንደ ሰው ንፉግ ያልሆነ እንደ ሰው አጣነጣ ብሎ የማይንቅ እግዚአብሔር ትንኛዋን ሳይንቅ የሚመግብ እግዚአብሔር ትንኛዋን እኔና እናንተ ረግጠናት ነው የምንሄደው። እግዚአብሔር ግን ይመግባታል፣ ፈጥሯታል። ታዲያ ከዚያች ትንኛ አላነስንም ብላችሁ ነው? ትንኛዋ አልበለጠችም ብላችሁ ነው? ቋንቋ አላት ትንኛዋ። ምናልባት እዚህ ሀገር ቢምቢ ትሏታላችሁ። ያቺ ትንኝ ቢምቢ ትባላለች። ትቆናጠጣለች። ስራ ነው ለእሷ፣ ስራ ነው፣ ስራ ነው። ስራ ፈትነት አይደል፣ ለእሷ ስራ ነው። ስራዋ እሱ ነው፣ የተሰጣት እሱ ነው። ስታመሰግን ዛሬ እመቤታችን የተበሰረችበት ዕለት ነው። እግዚአብሔር የምስራቹን ያሰማ፣ የጎደለንን ይሙላልን። ሁለተኛ በዓል የመልአኩ የቅዱስ ገብርኤል በዓል ነው። በሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣
ማነኝ አለ? ምን እያደረኩ ነው አለ? ምን እያደረኩ ነው አለ? የት ነው ቆማችሁ? ማንን ነው እያያችሁ ያላችሁ? እግዚአብሔር። ከእግዚአብሔር ጋር የእግዚአብሔር የምስራች ነጋሪው ቅዱስ ገብርኤል በዓይነ ሕሊና እያየ ነው። ዓይነ ሥጋማ አስቸጋሪ ነው። ሁሉን ነገር ያምረዋል። ምርጫ ለመምረጥ ይቸገራል። ዛሬ በእግዚአብሔር ፊት የቆመውን በዳንኤል ተብራርቶ የተነገረለትን መልአኩ ቅዱስ ገብርኤል ሦስቱ ወጣቶችን የታደገበት ሦስቱ ወጣቶች በእሳት ጋን ውስጥ በነበልባለ እሳት ውስጥ በሃይማኖታቸው ምክንያት በመጾማቸው መጾምን በመምረጣቸው እስራኤላውያን በመሆናቸው እስራኤል ማለት የእግዚአብሔር ሰው የእግዚአብሔር ወገን ማለት ነው። ወዲያ ማዶ ባህር እንዳትሄድ ራስን እስራኤል ለመሆን ከእግዚአብሔር ጋር እንዲያይቆ መታገል ነው። ስትታገል ኑሮ ይቀየራል፣ ስምህ ይቀየራል፣ የጎደለውን ይሞላልሃል፣ መንገድ ያቃናልሃል፣ ትዳርህ ይባረካል፣ እግዚአብሔር በረከቱን ያድልሃል፣ እግዚአብሔር በረከቱን ይደመር። ሦስቱ ወጣቶች በእምነት ምክንያት ዕብራውያን በመሆናቸው እግዚአብሔርን በማምለካቸው ወጣቶች እናንተን ይመለከታል። አድምጡ። አድመጥ የሚባል እሳት ተዘጋጅቶልሃል። ይበላህ ነው። ካላዳመጥክ ይበላሃል። ስታዳምጥ ያድንሃል። ገብርኤል ይልክልሃል። ገብርኤል መስቀሉን ይዞ ይባርካል። አለሁልህ ይላል። አድምጥ፣ ጆሮህን ስጥ። እግዚአብሔርን አቤት በለው፣ እሺ በጀ በለው። በዚህ ሰዓት ነበረ እነዚያ ወጣቶች ከሳሾች ወደ ንጉሡ ሄደው እነዚህ ወጣቶች አንተን አያከብሩም፣ አንተን እንደ ንጉሥ አያዩህም አሏቸው። ታዲያ በምን ልወቀው አለ። መቼም ክፉ ባልንጀራ መልካሙን አመል ያጠፋል። ቅዱስ ጳውሎስ ክፉ ባልንጀራ ጾመኛውን ጾም እንዲሽር ያደርገዋል፣ ቁጥቡን ለፍላፊ ያደርገዋል፣ ክፉ የሚጠላውን ክፉ እንዲሆን ያደርገዋል፣ እውነተኛውን ሌባ እንደሆነ ያደርገዋል። ክፉ ባልንጀራ መልካሙን አመል ያጠፋል። ባልንጀሮቻችሁ ምረጡ። እናታችን ድንግል ማርያም በመምረጧ በመከራከሯ ይኩነኒ በከመ ትቤለኒ ነያ አመቱ ለእግዚአብሔር እንደ ቃል ይሆንልኝ ይደረግልኝ ባሪያው እንሆኝ ብላ አንደኛ ጽናቱን፣ ሁለተኛ ስራውን፣ ሶስተኛ ትህትናውን አስተምራናለች። ድንግል ማርያም ወንጌል ናት የምትባለው ለዚህ ነው። ወኩሎ ዘይቤለክሙ ግበሩ የሚላችሁን ሁሉ አድርጉ ላይ የምታስተምር ስለሆነ ታዲያ ምን ላድርግ አላቸው። አንተ እንጨት እንዲሰበሰብና እሳት እንዲነድ አድርግና በዚህ እሳት ውስጥ አንተን የሚያመልክ ሁሉ እንዲሰበሰብ አድርገህ ነጋሪት አስመታ አዋጅ አስነግር አሉት። እሺ አለ። እሺ ብሎ ከእሳቱ ጋር ቀድሞ ሐውልት እንዲያውቁም ነበር የተነገረው። ሐውልት የማን? የእሱ የዚያ አላዊ ንጉሥ ሐውልት። የተሰበሰበው ሕዝብ ለሐውልት ይሰግድ ነበረ። ሦስቱ ወጣቶች እንዲሰግዱ ከማረ
ቤቱ ወጡ። የሌላ ሀገር ዜጋ በመሆናቸው ነው የታሰሩት። ታስረው ደግሞ ሃይማኖታቸውን ስለገለጹ ነው ተጽዕኖ የተፈጠረባቸው። የለም ጾም ነቢያት ነው። ሁሉም ሆዳ ማለት ልታገኝ ትበላለህ። ቁርጡ ይቆረጥላችሁ፣ ጮማው ይቅረብላችሁ፣ ጠጁ ይቀዳላችሁ፣ ብሉ ጠጡ ሲባሉ ይህ ሰው የሚኖረው ላችሁ ሙሉ ሰው የሚኖረው በምን አቤት ውሸት አትዋሹ።